ስዊዘርላንድ እንትን እየተባባለ ነበረ፣ ግን ድፍንፍን ብሎ ቀረ በዛው እንጂ ስሙን ካወቅን በኤምባሲ መጠየቅ እንችላለን። ቆይ እንትን ለእኔ የማታውቂው ሰው ታዲያ እንዴት ማስታወቅ አስፈለገ? ባልሽ ያልሆነው እኔ አሁን ለምሳሌ አንተ እኔ ሰው የሆነ ሰው አስተዋወቀኝ አይደል? ያንን ሰው አምነኝ እንጂ የት ሀገር እንደሆንኩ ምን እንደሆንኩ የት ታውቀኛለህ? ግን በእምነት አሁን ሀቡን እኔ ካስተዋወቁ አምናት አለው የሀገርሽ ልጅ ነው። አሁን ሁላችንም አንተዋወቅ። አንተና እኔ አታውቀኝም ማለት ባልና ሚስትና ቆይ አንዴ አንተ ምን ተረዳ ልንገርህ አንዴ ተስማኝ። አሁን እያልኩ ያለው ሀቡ ለምሳሌ እኔን አመንኳት የዚህ ሀገር ልጅ ነኝ ትንሿ ነኝ እንጂ የት እንደሆንኩ ምን ይሁን በምን ታውቀኛለች? አማርኛ ስለተናገርኩ ብቻ ነው። አንተም እኔን አታውቀኝም። የት ልሁን ምን ልሁን ምናምን አታውቀኝም አይደል? እሱን ደግሞ ልክ እኔ እንደዚህ ነው አለኝ አላውቀውም። ልክ እምነት ሁላችንም በእምነት ነው ያለን። እዚህ ላይ ማንኛችንም ሰዎች ምናችን የሰፈራችን ልጅ አብሮ ያደገን ካልሆነ በስተቀር ማንናችንም ማለት የእኔን እምነት ታዲያ እንዴት ልትክጁ ወይም ደግሞ እንዴት እኔ አንተን እምነት አልካድኩም። አብሬ ያልሰራውም አላልኩም። ያልመጣልኝም ዕቃ አላልኩም። እኔ ያልኩ ከፍሎ ከሆነ አላውቅም፣ ከፍሎ እንደሚሆን አላውቅም። በዛ ላይ ደግሞ አንተ ይህ ዕቃዬ እየተከፈለኝ አይደለም ትንሿ አንተ እኔን ስታስተዋወቁ ድረስ ትንሿዬ እንደዚህ ብለህ እያልክ ማለት ትክክል ነሽ። አንቺ መጠየቅ ነበረበት። ቅድም አባቱ ሞቶበት ሀዘን ላይ ነው ብለሽ ነበረ። በኋላ ደግሞ ማደጎ ቤት ነው ያደገው። ምንም አይነት ዘር ማንዘር የለውም ማልሽ እና እኮ ማደጎ ያሳደገው ነጩ አባቱ ነው የሞተው። ማደጎ ያሳደገው ነጩ አባቱ ከዛው ስዊዘርላንድ ማለት ነው። ኦኬ ጥሩ እሺ። እሱ ከሊቢያ ነው ወደ ስዊዘርላንድ በቅርቡ የገባው ብለሻል። ያሳደገው ማደጎ አባቱ ደግሞ ስዊዘርላንድ ነው ብለሻል። ትንሽ ትምታት እኮ እዛ ጋር ለእኔ እንደዛ ብሎ አለኝ። ግን የዛ ላይ ሚዲያ ላይ መጥቶ ሲናገር የሆነ ሰው ሲያውቀው ማለት ይህ ሰው እኔ እኮ አላውቀውም። አሁን ውሸታም እንደሆነ ወይም እንደዛ የሆነ ያወቀው ሀሱ ጎን የተበሉ ሰዎች ነበሩ። ሊቢያ ላይ ሆኖ ያጭበረበራቸው ሰዎች ነበሩና ይህ ልጅ ሄኖክ ይባላል። ይህን ልጅ ሚስት አለው፣ ትዳር አለው። አንቺ ግን ታውቂዋለሽ ወይ? እንዴት ነው ይህን እንትን ልትይ ነው? ይሄ ልጅ እኮ ያለ ሊቢያ ነው፣ ስዊዘርላንድ ሳይሆን ሊቢያ ነው ያለ። እንዴት ነው ምናምን በቅርቡ ነው ማለት በራሳችን በዚህ ባጭበረበረው ነው ወደ ስዊዘርላንድ ከ4 ወር በፊት የገባው። እዛ በፊት እኔ ከአንድ አመት ከ6 ወር ምናምን እንግዲህ ሊሆነ ነው እንደዚህ እናሱ ያለ ሊቢያ ያለ እያለ ነበር ያንን ነገር እንደዚህ በስልክ በዚህም በዛም ሁላችንም የሚያገናኘን ማለት ነው። እና በዛን ሰዓት ላይ እሱ እዛ ላይ የሚያውቁት ግጭት ነበር አልኩሽ። እነ ሳራ እነዚህ በቃ ይሄ እነሙኒት ምናምን በዛ የተነሳ አጋጣሚ ሚዲያ ላይ እነሙኒት ይዘውት ሊመጡ እነሙኒትም ይዘውት መጠው እሱ ልጁንና ዲቴሉን ምናምን እየዋሸ እንደሆን ማንኛውም ሰው ይዞት የመጣ እኔ አይደለም፣ ማንኛውም ሰው ያውቃል። ሳሪን መጠየቅ ትችላለች። ሳሪን ነይ ብያት ነበረ፣ ግን አሁን ሐኪም ቤት ነኝ ብለኝ ነው እንጂ ትመጣለች። እነሱም መናገር ይችላሉ እንዴት እንደሆነ እንዴት እንደተጋለጠ ልጁ ማለት ነው። አንቺ ስላላየሽ ነው። እና ይህ ልጅ አውቆ ነበር እንደዛ ያለው። የነበረው ስዊዘርላንድ ነው የነበረው ማለት ይሄ ሊቢያ። ከዛ ነው ወደ ስዊዘርላንድ በራሳችን ባጭበረበረው የገባው ከነ ምርቱ ማለት ነው። ከአንቺ ጋር ከተዋወቃችሁ ስንት ጊዜ ሆናችሁ አንቺ እና ሄኖክ? ቢያንስ በቃ 1 አመት አልፎናል። 1 አመት በምንድን ነው የተዋወቅነው? ከዛ ግን ምን እንዳለኝ ያው የሆነ ታይም ላይ የሆነ ብቻ እየተዋወቅንበት እንደዚህ ነው ባይባል አጋጣሚ ነው። ዋትሳፕ ነው? ፌስቡክ ነው? ቲክቶክ እና ፌስቡክ ላይ በአካል አግኝተሽው አታውቂም? አላውቅም። ኦኬ። ግን ትንሿዬ በአካል አግኝተሽው የማታውቂውን ሰው ይህን ያህል አምነሽው ባለቤቴ ነው ብለሽ ይህንን ሰውዬ ማስተዋወቅሽ ትክክለኛለሽ ነው ገባኝ። ግን አመንኩትና ቃል የሆናለሽ አይደለ? ሁሉም ማንኛውም ሰው በዚህ እንደዚህ ያደርጋል አይደል? እሱ ደግሞ ለየት ያለ ለምን ከማዳም ቤት ወጣው ስራ ጀመረ። የሚያደርጋቸው ነገሮች የሚያደርግልሽ ነገሮች ለየት ያለ ማለት አይተሻቸው ማታውቂ የማዳም ቤት አይቃማ ማሰሪያ ብር ልኮልሻል አይደል? በቃ እነዚህ ሁሉ ስላደረገ በጣም በሱ ደረሰኝ ማንነቱን ማውጣት ይቻላል። እሱን ደግሞ በዚሁ ነው እንደዚህ ያደረገው። እንዴት እንደሆነ ልንገርሽ። ይህን ደግሞ ሌሎችን እዚሁ ያሉ ሰዎችን እኔ ወደ ስዊዘርላንድ ልላካችሁ አሁን እነዛ እንጃ አላውቅም። ብዙ ወደ 18,000 ድርሃም ነው ከ1 ምናምን በላይ የተበሉ ልጆች አሉ። በዚህ ምክንያት ለምን እንደሆነ ታውቂያለሽ? አቡ እነሱ ሙስሊሞች ናቸው። መምጣት አልፈለጉም፣ መናገር አልፈለጉም። ወደዚህ ሀገር ወስድሃለሁ የእሷ እንደዚህ አድርግ አሰራላት ብሎ እዛው በስልክ ነው ሁሉ ነገር። ኢንተርኔት በጣም ነው ልጁ በቃል ማለት ምሁር ነገር ነው። አላውቅም እንዴት እንደሆነ እና ሁላችንም የእሱ እጅ እንደሌለበት አድርጎ ነው የሰራው ስራውን።
ገብቶሻል? እኛ የምንልከው ሌላ ሰው እንዲሆን በሌላ በሱ ተከክ እንዳይሆን እሱ እንዲከሰስ በቃ እሱ ማስረጃ እንዲኖረው አድርጎ አይደለም ያንቀሳቀሰን፣ ሁላችን ሲያንቀሳቅሰን ማለት ነው። እኔ አሁን ለምሳሌ የምልከውን ለማን ነው አለላ ላስገቢለት ይለኛል። ላለላ ይህን ነበር ለእንደዚህ አይነት ሰው መርዳት ስለፈለኩ ይለኛል። ለእንደዛ ነው የእነዚህን እኔ ነኝ ማስገባላቸው ይለኛል። እንደዛ ገብቶሻል? ያለውን ማስረጃ ማስነቀት ሌባ ስለሆነ የራሱን አካውንት ራሱ አይልክም። እኔ ምን እንኳ በዚህ አካውንት ወደ ስዊዘርላንድ አጋጣሚ የሆነ ለውትድርና ወጥቼ ወደ ስዊዘርላንድ ሲያስልከኝ የሆነ ብር ማለት ነው በስም ብቻ ነው። ስልክ የለም ምን የለም፣ በስም ብቻ አካውንት ሰጥቼ በስም ብቻ ደረሰኝ እንዳይኖረው በስም ብቻ እንዲገባለት ነው። አካውንት ነምበር እንዳይኖረው አድርጎ ነው ያስላከኝ። በምን ስም ነው የገባለት? አለኝ የሱ ስም አለኝ እና በሱ ስም ሙሉ ስም ካለሽ እኮ ውጭ ሀገር እኮ በቀላሉ አንድ ሰው ስሙ ከነ ሀያቱ ካለሽ እኮ በቀላሉ እሱ አለኝ። የሙስሊም ስም ነው አለኝ። እሱ የገባበት በዛ ያቺ ብቻ ናት እንዲው የእሱ በዛ ስዊዘርላንድ ያችም ስዊዘርላንድ ስለሄደች፣ ሌላውን ግን ሰው በሰው ነበረ ያነካካው ማለት እንደዚህ አንዱን ከዛ አሁን ለኔ አይዲ ሲያሰራ ወደ ስዊዘርላንድ በቅርቡን ያስገባላለሁ ይህንን አድርግላት ብሎ ግን ለኔ እንደው አልተነገረኝም። እሱ እንደከፈለው ነው እማውቀው። ለምን እነሱ ሲሰሩ ኢማራት ውስጥ ባለ ሰው በድርሃም በካሽ ነው ያሰጠሽ ላንቺ? ዶራሉ ስለማዛ ዶራል ስለሆነ በካሽ ይሄንኛው እንዲሰራ አድርገው እንደዛ አደረገ። እንዴት እንደሆነ ባላቅም እንደዛ ነው የተሆነው። እኔ ደግሞ ማሪ የኔ ጥያቄ እሱ ከስዊዘርላንድ ላንቺ የኢቃማ ማሰሪያ ብሩን ድርሃሙን ሰው መጥቶ በአካል በእጅሽ እንዲሰጥሽ ነው ያደረገው ወይንስ እንዴት? በድርሃሙ እንዲሰጣ አደረገው። ኦኬ። ስለዚህ ሰዎችን አናግሮ ሰዎች ናቸው እንዲሰጡሽ ያደረገው በካሽ። አሁን ገባኝ። ስለዚህ ከዛ ውጭ ምን ብር ልኮልሽ ያውቃል? ከዛ ልብስ እነዚህ ልብሶችን በሱ እንደሆነ ይነግረኛል። ማለት እሱ እየከፈለው ለምሳሌ ሐዋሪ መጣ ያለውን ልብስ ራሱ እየከፈለው እንደሆነ ይነግረኛል። እሺ እስከ ዛሬ አንቺ ለአሉላ ነው አይደል ስሙ? ለአሉላ ያስገባሽባቸው ደረሰኞች አሉ? ስንት እንዳስገባሽ በግምት መገመት ትችያለሽ? ቢያንስ ለሱ ብቻ ማለት አሁን እንደዚህ ቀረብ ስል መያዝ ከጀመርኩ ወረቀቶችን ይህ ነገር የሆነ ችግር አለ ምናምን ብዬ ከያዝኩ በኋላ ወደ 500 ደምረውታል። ሚዲያ ላይ ተደምሯል። ወደ 500 ወደ 500 ሺህ ምናምን አካባቢ በሱ እንደገባለት እዛ ሚዲያ ላይ ተደምሮ ወደ ስንት ነው የሆነ ሚዲያ ላይ የነበረ መደመሩን ታይ። ስለ ሚዲያ ምንም አያገባኝ። እኔ ስለደረሰ ስለነበር ዋትሳፕ ላይ ትልኪልኝ እና ደምረዋለሁ። እኔ የምፈልገው ዶክመንት ማስረጃ ነው። ገባሽ? የሰው አይደለም። ስለዚህ አንቺ በአሉላ እስካሁን ድረስ ወደ 500 ሺህ የሚጠጋ አስገብተሻል። በማን ትእዛዝ? በሄኖክ ቦይፍሬንድሽ ትእዛዝ አይደል? ባለላም በተለያዩ ስም ቆይ እልክልሻለሁ። ደረሰኞችን ማለት ስላሉኝ ማለት ነው የተላከባቸው ማስረጃ ስላሉኝ። ያ ብር አሉላ ጋር አለላ ጋር ሄዶ ምን እንዲያደርግ ነው? ብሩን ምን አርግበት ብለሽ ነው ያስገባሽለት? እኔ የምናደርግ አንደኛ አሁን ለምሳሌ ይሄንኛውን ይሄ አንዴ በቅርቡ ማለት ማስታውሰው ይሄ ለልጁ እንዳልኩሽ ቀሚስ ይሄኛው ወዛኛው ደንበኛ ቀሚስ ብሎኝ እኔ ነኝ የምልከው ስላለኝ እሱ ነው እና ከዛ 172 ሺህ በአንዴው አስገባውለት ማለት ነው። ለምን ጉዳይ? ለዚህ ለቀሚስ ማለት ነው 172 ሺህ ማለት ነው። ላዘዙ ይሄ አይደለም የደንበኛ ቀይር ያለው ብዬሻለሁ። በዛ ምክንያት እኔ እያልኩ ያለሁትኝ ኦልሬዲ በአሉላ እያስገባው ስለነበረ አዳምጪኝ። በአሉላ እያስገባው ስለነበረ በአለላ የሚገባውን ሄኖክ ቦይፍሬንዴ እያዘዘኝ ስለነበረ ማስገባው አለላ እየወሰደ ለሀወሪ እየከፈለ ነው ብዬ ነው ያሰብኩት። ለምን ሄኖክ እኔ ነኝ የምከፍለው ስላለኝ ስለዚህ አለላ ጋር የሚገባው ግራ ገባኝ። ሁለት ነገር ነው የነገርሽኝ። አንደኛ እንትና ሄኖክ ከራሱ ከኪሱ እየከፈለልኝ ነው የንብረት ጥያቄ ከኪሱ እየከፈለ እንደሆነ ነው የሚነግረኝ። ከኪሱ እየከፈለልኝ ብዬ ነው ማስበው ነው። ሁለተኛ በአንዴ ልጨርስ። ሁለተኛ አለላ ጋር እያስገባውን አንዱን መምረጥ አለብሽ። የእሱን ክፍያ አለላ ጋር እያስገባሽ ያለሽው ነው ለሱ እየተከፈለው ኖ ለሱ አይደለም። እኔ ያልኩሽ አለላ ጋር የላክሽው ባልሽኝ መሰረት እንጂ ለአለላ እኮ ይሁንሽ አንዴ ብቻ ነው የቀሚስ ብዬ ለይህንኛው ለሱ አይደለም ለየዛኛው ማለት በቅርብ ሰዓት ሌሎችን አለኝ። እኔ አሁን ደረሰኝ ለአለላ ያለውን እንደዚህ ከማወራሽ አለኝ ስላለኝ የአንቺ ስራ ትርፍ ብቻ ነው። ምንም አይነት ዋና የሚባል ነገር የለም። በቃ እቃሽን ሄኖክ ከስዊዘርላንድ ቦይፍሬንድሽ እየከፈለ ስለሚመስልሽ በነፃ እቃ ይገባልሻል። ያንን እቃ እየሸጥሽ
ትርፍሽ የራስሽ ነው። ምንም በትርፍሽ የምታመጪበት እቃ የለም። እቃ የሚመጣው በሄኖክ ብር ነው። ሙሉ ትርፍ የሚገባው አንቺ ጋር ነው ማለት እንደ ነጋዴ ዋናዬ ትርፍ የምትይው ነገር የለም። ሁሉም ነገር ትርፍሽ ነው። እንደዛ ነው የተረዳሁት። ለምን እኔ ለሱ አሁን ላለላ የዚህ ላኪ ከዚህ ላኪ ከዚህ ላኪ እያለ ያስልከኛል። እሱን ደግሞ ልልክልሽ ነው አለኝ አልኩሽ። ላለላም ሆነ ለሌሎችም ሰዎች ለምሳሌ መጀመሪያ ላይ ዲስከስ ያደረግንበት እኔ እና አንቺ ያለ አካውንት ያለሽ እቃዎቹ ከኔ እየታዘዙ ከአንቺ ጋር እንደሚገቡ ታውቂያለሽ። ለምን ወደ ራሴ አካውንት አላክሽው ማለት አንተ ለምን አልጠየካትም? እሷ ብቻ አይደለችም ጥፋተኛ፣ አንተም ጥፋተኛ ነህ። አውቃለሁ። እኔም እኮ አሁን ታዲያ ሰው ላይ ብቻ ይለደፋል። አንተም ጥፋትክ ሳትጠይቅ ዝም ብለህ ትልካለህ። እሷ ምን ብላኛለች ብለህ ካልቅድም ራስክ ከዚህ በኋላ እሱ ነው የሚከፍልህ ብላኛለች። ሂሳብ ስሩ። ሂሳብ እኔ ብዙ ጊዜ መስራት ቢዚ ስለሆንኩኝ ላይቭ ላይ ስገባ ቢዚ ስለመሆን ሂሳብ እሱ ጋር ትሰራላችሁ፣ ምርጫ እኔ እልክልሃለሁ ስላለችኝ የገንዘብ ጉዳይ ለማውራት ዲክሰስ የምናደርገው ከሱ ጋር። አንዳንድ እቃ ስትፈልግ እንደው ሱቁ ላይ ጎደል ብሎ ያየው ካለ ይህን አድርግ ይህን ጨምርላት ሁሉ የእሱ ትእዛዝ ብዬ ከሱ ውጭ አልኩሽ ብዬ ገለጽኳቸው። ለዛ ነው። ከዛ አካውንቴ አላት። አካውንቴ ስለነበራት መጀመሪያ ዲስከስ ባደረግንባቸው መንገዶች ለምን አልፈጸመችልኝም? ይሄ አልፈጸም ብሎ እሱም ስልክ አልመልስልኝ ሲል እሱ ያወራኝ ነበር ብዬሻል። ሴፕቴምበር በፈረንጁ በእኛ መስከረም 13 ደወልኩላት። ለሷ ደወልኩላትና እኮ ቢቻል ቅድም ያን ቮይስ የመለሰችልኝ በኢሞ ስለተደዋወልን ነው። ሪካርድ ስላላደረኩኝ ሪካርዱ የለኝም። ለምን ትከዳኛለች ወይም ደግሞ ተዋሸኛለች ወይም ደግሞ ይሄ ይመጣል የሚል እምነቱም ግምቱም ስለሌለኝ። ለምን ካልሽ ሀቡ አንድ ልብስ ስታዘኝ አምና ወደ እኔ ብር ታስገባልኛለች። ታምኜ ሰርቼ ነው እምልክላት። እንደዛ አድርጌ ስላመንኳት ነው። ይሄ ጥፋቱ ምንድን ነው? ማመኔ ነው። ብዙ ሰዎች እምነታቸው ተሸርሽሮ ጨካኝ የሚሆኑት ከዚህ አንጻር አሁን የተማርኩት ነገር ልክ እንደዚህ አግባብ እንዳልሆነ ጨካኝ መሆን እንዳለብኝ ነው። ጨካኝ ትክክለኛ የስራ ሰው እንደዛ ነው። ይሄ የጭካኔ ጉዳይ አይደለም፣ ግዴታ ስራ ነው። እንዴት ሰው ዝም ብሎ ሰውን ያምናል? ያው አሁን ይቺ ልጅ ላይቭ ነው ሀላል ነው የሚሸጠው። ቁጥሯን ላኪልኝ፣ የትንሿን ቁጥር ላኪልኝ፣ እየጠበኩሽ ነው እኮ ያልኩሽ። እና ያ ስለሆነ ልኬልሻለሁ። መቼም ባልና ሚስት ስትተዋወቂም ሆነ ስታስተዋወቂው አምነሽበት ተማምነሽ ነው። እኔ ትዳር አለኝ። ትዳሬን አምኜ ነው ለአንድ ሰው ማስተዋውቀው። ይቺ ባለቤቴ ናት ብዬ ላስተዋውቃት የምችለው እርግጠኛ ሆኜ ነው። እርግጠኛ ሳትሆን ማን ነው ተንቀሳቃሽ፣ ማን ነው ሰው አማኝ፣ ማን ነው ልንበለው የምንችለው ተብሎ ተጠንቶ እኔ ምስኪኑን የቤተሰብ ኃላፊ የሆንኩትን ሰው መበላቴ ነው። ገብቶሻል? ያ ነው የሚያበሳጭ። ሌላ ምን አምኛታለሁ፣ አምኛታለሁ። ባልና ሚስቶቹን እኩል አምኛቸዋለሁ። ከዛ ውጭ ባልየውን እንዳወቀችው እንዳመጣችው አሁንም ታምጠው እሱም ይክፈለኝ እሷም ትክፈለኝ። ሀቄ ግን ሀቅ ነው። የገባልኝን ብር አልሸመጠጥኩም እኮ የገባልኝ ይሄ ያለኝ ይሄ ብዬ በግልጽ ለሚያቅሰው ለሚያነብሰው ልክ ያለው ቮይስም ተጨማሪ ቮይሶችም እጨምራለሁ። ለከሌ አልሰጠም ከተባለ አሁን ለምሳሌ ለአለላ በካሽ በእጁ የሰጠሁት ካለ አለላን አመጣዋለሁ። ገብቶሻል? ከዛ ውጭ ሌሎቹ እቃዎች ግን እጇ ላይ ደርሰዋል። ይህኔ ገንዘብ ግን አልተከፈለም። ለምን እሱን አልጠየቅም? ለምን አምኘው ነው። አንቺ አምኘው ጎዳኝ፣ ሰዎችን በላ፣ አጭበረበረ ወይም ደግሞ ሰዎቹ ሀብታም ስለሆነ ሊያገቡት ፈልገው ነው ከተባለ እኔ ሀዊረ ከሱ ምን ፈልጌ ነው የተበላሁት? ነገሮችን ድብስብስብስ አድርጎ እንደ ህፃን ልጅ ለማለት አንተ አሁን መስከረም ላይ እንደዛ ብለህ ከደወልክልኝ ለምን ገዝት ጌም ላይ ነበር እየሰማሽ ከሆነ ምናምን ታዩ። ቆይ እሷ መበላት አላመንክም፣ እሷን እንዳጭበረበራት አላመንክም። እሷ ጥፋቷ ተበልታ አስበላችሁ ከአንተ ነው ተጭበርብራ አጭበረበረች። እኔ የምምለው እሱ ነው። ምክንያቱም ይኸውልሽ እንዴት መሰለሽ ይበደርም አይበደርም ሰጣት። አሁን በአእምሮ የምስለውን ነው የምነግራችሁ። ሰጣት፣ ጊፍት አረገላት። ያንን ጊፍቱን ወይም የሰጣትን ገንዘብ ግን እኛ ድሃዎቹን አስጠቅማ አስበልታ ሸኘችው። በቃ ያ ነው የሚሰማኝ። የሰጣትን ሂሳብ አወራዶ ወስዶ ሊሆን ይችላል። እሱ ጋር ሂሳብ ይስሩ። የኔ ግን በሀቅ እቃዋን አድርሻል፣ ሰጥቻል። አዎ ለኢቃማ ይላከላትን ሀይ ብዬሻለሁ። ፎቶን የሱን አለቀ። ሂሳቧንም እንዴት ሂሳብ እንዳወራረዱ ሁለቱ ይነጋገሩ።
እንዴት ከዛ ውጭ እኮ እንዴት አንድ ሰው እንዴት ከለርም ይሁን መልክም ይሁን ምንም የማታውቂውን ሰው ባሌ ነው ተብሎ አስተዋውቆ ኢማጂን አላውቅም። ምን እንዴት እንደ ሰው እንደሚረዱ ወይ እንዴት እንደምንረዳው ባላውቅም ይኸውልህ አንተ ሀቅ አለክ። እሷ ደግሞ አንድ ሀቅ ያላት ምንድን ነው? ለምን እሺ በሰዓቱ አልነገረኝም? ለምን ዝም ብሎ ሳይከፈለው ይልካል? ለምን አይነግረኝም? ምክንያቱ ለምንድን ነው አይነግረኝ? ሳይከፈለው ላክ ሲባል ለምን መጥቶ መጀመሪያ ብር ክፈሉ አልልክም ለምን አላለም? እኔ እሱ እንደሚከፍለው ነበር ማውቀው። ዛሬ እኔ እና እሱ ከተለያየም በኋላ ቆይቶ መጥቶ ክፈል የሚለኝ ምንድን ነው? ለዚህ ጥያቄ ምላሽ ስጥ እስኪ። ቆይቼ አይደለም መጣላታቸውን ያላቅም ላይቭ ላይ ተጣላን ብለው ሲመጡ ቀሪ ብር እንዳለኝ መቼ ነው ላይቭ ላይ ተጣላን ብለው የመጡት? መቼ? ስንት ጊዜ ሆነው? ኤግዛክት ነገሬ ላይቭን ታመጣለች። መስከረም ወር ነው፣ ዞሮ ዞሮ መስከረም ወር ነው ቀኑን። ዛሬ ያለን እንኳ 4ኛው ወር ነው በኢትዮጵያ አይደል? ያን ቀን ማታ ሙሉት ነበርክ። ቴንኪዩ እሱን እኮ ነው የምልሽ። ያን ቀን ማታ መጡና ያ ጉዳይ ፈነዳ ሲነገር እኔም ገብቼ ያለኝን ሀቅ ተናገርኩ። በወቅቱ ሳራ፣ ሙኒት መንገደኛው ነበሩ። ያንተን ጉዳይ እናየዋለን፣ አሁን የእሷን ጉዳይ ይዘናል፣ አንተ ውረድ ብለው አስወረዱኝ። ከዛ በግል ሁሉንም መልኩ አዋረው፣ እሷንም አዋረው። በሚዲያ ጨርስ አለችኝ። ሳራም እህቴ ልታወራኝ ፈቃደኛ አይደለችም፣ ሙኒትም ፈቃደኛ አይደለችም፣ መንገደኛውም ፈቃደኛ አይደለም መረጃዬን ከተቀበሉኝ በኋላ። ከዛ በኋላ አማራጭ ሳጣ ቪዲዮ ሰራው። ቪዲዮ ሰርቼ አማራጭ ደግሞ ሀቢባ ትሻላለች፣ ሀቢባን ደግሞ ላናግር ብዬ ወደ አንቺ መጣ። ይሄ ነው እንጂ አልተኛውም። አልቦሰጀብክ ለመምጣት 4 ወር ከመስከረም እስከ ታህሳስ። አንደኛ የእነሱ ሽምግልና የሚባል አለ በእኛ ሀገር በባህላችን። አንድ ሰው ቃል ከሰጠሽ ያን ቃሉን አክብረሽ ትጠብቂዋለሽ። ማን ቃል ሰጥቶክ ነበር? እኛ እናይልሃለን መረጃህን ላክ ስላሉኝ እነ ሳራ በወቅቱ እዛ ቦታው ላይ የነበሩ 3 ሰዎች ናቸው። በተለይ ጎልተው የነበሩ ሰዎች መንገደኛው፣ ሙኒት እና ሳራ። ያን ስላሉኝ ጠበቁ እኮ። ጠበቀ በቃ ከዚህ በኋላ እናይልክም ሂድ ብለውክ ነው ለመጣካው አይመልሱም። ይኸውልሽ ሀቡ ይሄ ነገር እኔ ካወጣው 4 ወር ሳይሆን 4 ወር ተጣላን አለ። 4 ወር አወራኋት አለ። 4 ወር ነው እንዲህ ሁሉም ነገር የሚያልቀው። 4 ወር ነው ስልኩ የተከፈተው አለ። ይኸውልሽ የተጣላን እኛ ሀቡዬ ልንገርሽ፣ አሁን 4 ወር ላይ አውርተናል። ብር አለ ልብስ አስመጣለች እንዳለ ነው የተናገርሽው ቅድም። ታስታወስ አላልኩም እናቴ አዳምጪ መጀመሪያ። ምንድን ነው ያልክ ብለሽ ደግሞ ተረጂ። የመስማት ካልሰማሽ በስተቀር 2 ወራችን ነው። እኔ 2 ወር አልሞላም። 2 ወር ነው ይሄ አሁን እንደዛ ከተፈጠረ 2 ወር ነው ገና ነው። ሚዲያ ላይ የወጣሁት መስከረም ሳይ 2 ወሬ ነው በቃ። አሁን መቼ ወር ሌላንቺ ሴፕቴምበር ለምን የተፖሰተበትን ቀን አናይም? ለዛ ነው ተመልሰሽ እየልሽ እኔ የህግ ባለሙያ አይደለሁም። በወረቀት መዝግቢያ ላይ አስቆም ገባሽ? እየነገርኩሽ ያለሁት ህዝብ ያየውን ማታ በወቅቱም ገብቼ የተናገርኩትን ነው። ከእኔ በተጨማሪ ሰዎች የሰሙትን ነው እያንጸባረኩልሽ ያለሁት። ከዛ ውጭ ግን አልኩሽ ከመጀመሪያው ደግሞ ልብሱ ቤት የተከፈተው መቼ ነው ሰው ያውቃል? ለፋሲካ አሁን ለባለፈው ለፋሲካ ነው እቃዎች የገቡ ከኔ ጋር። ያ ማለት ጾሙ ላይ ማለቂያው አካባቢ ነው ዲስከስ ያደረግ ነው ማለት ነው። የት የካት መጋቢት መጨረሻ አካባቢ ማለት ወይ ሚያዝያ። ከዛ እቃዎቹ 1 ዓመት ሊሞላው እኮ ነው አሁን። ፋሲካ እኮ እየደረሰ ነው ወንድ ልሽ ስለ መስከረም 4 ወር አልሞላም ካልሽ ስለ ሚያዝያ ወስዶ ማጠጋጋት ተገቢ አይደለም። እሺ በቃ እንደዛ ነው ማሰብ ያለብሽ። ስለዚህ አንደኛ እንደሱ አልሞላም። ሌላው ለአዲስ ዓመት አካባቢ ጸለምትን እርዳታ ሲደረግ በአንቺ ቤት በራስሽ አንደበት ቪዲዮ ሰርተሽ ለጎንደር ለተፈናቀሉ ሰዎች 10 ቀሚስ ረደው ብለሽ ቪዲዮ እኮ ሰርተሻል። ትንሿ ያ የቀሚስ የት መጥቶ ተሰራ? እነዚህ ሰዎች ተጣልተዋል ብዬ እንዴት ነው ላምን የምችለው? በውስጥ ተጣልታችሁ ከሆነ እኔም እኮ ከባለቤቴ ጋር እጣላለሁ። አንዳንዴ ትጋጫለሽ። ስትጋጭ ቤት መጨረስ ያለብኝን እጨርሳለሁ። ለሱ ደግሞ እናለ ጠይቅ። አሁን ለሱ ደግሞ መልሳለሁ። ለሱ 10 ቀሚስ ረዳው ብለሽ ቪዲዮ ለሰራሹ ከፍለሽ ቪዲዮ ናልንገርህ ነው መምጣት መነገር ያለበት ይሄ አለ ላይ ይመጣል። ይኸውልሽ እኔ ማለት ነው ላይቭ ላይ ነበርኩ እና ብዙ ጊዜ ሽር ተደርጎልኛል። ተደርጎልኝ ሲሄድ ምንድን ነው ስል እኔ 10 ቀሚስ አለኝ ካለላ ጋር
አለላ ጋር 10 ቀሚስ አለ ጠለምት ላይ ችግር ስለሆኑ እጅና ደግሞ በራሴ ቤት አይደለም ማለት ቪዲዮ እንትን ያል በራሴ ቤት አይደለም የሰላም ወልቃይት ወይ ልንገርህ ወይ ፖስት አድርገሽዋል ባንቺ ቤት ወይ ልንገርህ ስማኝ ሚዩት አድርግላት ፕሊዝ ለምንድን ነው ግን እንድናገር ማታረግ ወንድ እንዲያወራ ያርገኝ ከዛ ደውሎልኝ እንደዚህ ሽርሽር ላይ እንትን ነበርኩና ከዛ በኋላ ምን አለኝ ከዛ እሱ ሲመጣ ይሄ መጣና እንደዚህ ነው ለጠለምት መርዳት ፈልጋለሁ ማለት ተነጋ እና ለጠለምት መርዳት ፈልጋለሁ ሲለኝ ኦኬ ይሄ ጥሩ ሀሳብ ነው ምክንያቱም ለተጎዱ መርዳት ምናምን ብዬ ከዛ ሄድና እንደዚህ በይ ሲለኝ ከጀ ለጠለምት ማን ጋለ አለላ ጋለ ብሎኛል ከዛ አለላ መጣና እኔ ጋር 10 ቀሚስ አለ ለጠለምት ነው አይደል አዎ ሂጅንም ለጠለምት እንደዚህ ይሄ ቀሚስ ለጠለምት ይሰጥልኝ ስለ እሱም አለላም መጦ መናገር ይችላል ይሄ ገንዘብ አለ ከጀሌ ብሎ አሁን ለጠለምት ተናግሯል ሰዎች መሱ ጋር ተነጋግረዋል ስልክ አውርተዋል ይሄን ግን ከማን እንደሆነ አላውቅም ለምን ሁሉ እሱ ነው እንደዛ ላይ ሄደሽ ተናገሪ ጠለምት መርዳት ፈልጋለሁ 10 ቀሚስ በጎርጎራ ስም አለኝ ሂጅ እንዳለኝ ሂጅ ተናገርኩ አለላም አለ ብሎ 10 ቀሚስ እኔ ጋር አለ አስረክባለሁ መጣችሁ ካለውበት ድረስ መጣችሁ ውሰዱ ብሎ ተነግሯል ላይ በላይቭ ነው የተነገረው ደንበኛ ቀይር ያለው ይቅርታ ሲለኝ ተስበልሽልኝ ደንበኛ ቀይር ያለው ኦኬ የትም እኔ የት ያምጣው አላውቅም እኮ ገብቷል 10 ቀሚስ እንዴ አንዴ ቅድም ደንበኛ ቀይር ያለው ከሌላ ደንበኛ ጋር ነው የሚሰራው ብለሻል። ደንበኛ ስትቀይሪ እሱ ስትሰናበች ሙሉ ገንዘብ ተከፍሎ ካለው ቻው ከዚህ በኋላ ከአንተን እቃ አልረከብም ከሌላ ደንበኛ ልወስድ ነው ብለሽ ኢንፎርም አድርገሽዋል፣ አሳውቀሽዋል። ከሱ ጋር እንትን እያልን እንደነበር ከልጁ ጋር እኔ ከሱ ጋር እንደዚህ አይነት ቃሉ ነገሮች ትክክል እየመጡልኝ ስላልሆነ ደንበኞቹ በትክክል እየተቀበሉ ስላልሆነ ብዬ ለሱ ስነግረው እኔ እነግረዋለሁ በቃ አንቺ ከዛኛው ከእንትን ካልሽ ከዛኛው እንትን በይ እኔ ጋር እንጨርሳለን አለኝ ከሱ ጋር ከዛ በኋላ እሱ ብዙ ለምን እንደ ሌባ አምልጦ መሄድ ያስፈልጋል? ኦልሬዲ ከአንተ ጋር ከዚህ በኋላ ከአንተ እቃ አልረከብም። ለምን ከአንተ መወስዳቸው እቃዎች ከስተመሮቼ ደስተኛ ስላልሆኑ አይደል ትቻለው ከአንተ ጋር ብለሽ ነው ሌላ ጋር የምትሄጂው እንጂ እዚህ ጋር ሳትነግሪው እሱ እየጠበቀ ኔክስት ኦርደር እየጠበቀ አብራችሁ እንደምትሰሩ እያሰበ አንቺ በሌላ ሄደሽ ሌላ ከስተመር ሌላ ደንበኛ መያዝ ትክክል ነው። ሳታሰናብችው ለምን ሀ ብላችሁ የምትተዋወቁት ከአንቺ ጋር ነው። አንቺ ነሽ ባሌ ብለሽ ቦይፍሬንድሽን አምተሽ ያስተዋወቅሽው። ስለዚህ ይሄ ሰው ቦይፍሬንድሽን ያወቀው በአንቺ ነው። በአንቺ ስላወቀው አንቺን ስለሚያምንሽ በአንቺ አይን አይቶ አመነው። ግን አንቺ ደግሞ እዚህ ጋር አዲስ ሰው ስትጀምሪ ቻው ብለሽ የመሸኛ ደብዳቤ ሳትሰጨው ሳታሰናብጨው ለምን ሄደሽ እዛ ጋር ሌላ ፋይል ከፈትሽ ሌላ ደንበኛ ጋር ጀመርሽ? እሱማ አንቺ ላይ ቢደረግ አንቺ በሱ ቦታ ብትሆኝና አንቺን ሳልነግርሽ አየር ላይ ያስቀምጭሽ ወደ ሌላ ቦታ ብሄድ ደስ ይላል። ትክክል ነው። ይሄ ፌር ነው። ይህ እንትን አይደለም። እሱ እኔ አወራን አጋጣሚ ትክክል እንዳልሆነ እቃዎቹ ምናምን እኔ ትክክል አይደለም ብዬ ወደ ዛኛው ስቀይር እዛ እኔ እንትን ስለው ከዛ እኔ ጋር እናወራለን ከሱ ያለውን ሂሳብ እኔ ነኝ ይዘጋዋለሁ። ስለዚህ ከዛኛው ጋር ቀጠልኩኝ። እሱ እያወሩ ነው። ከዛ በኋላ ሙሉ መተው ትክክል ነው ወይ ትንሿዬ? ትክክል ነው። ስህተቴ ይሆናል። ይሄንኛው እንደዛ ማድረግ አልነበረብኝም። ግን እንዳልኩሽ እንደዛ ሲሆን እንኳ ደንበኛ እንደቀየርኩ ሲያውቅ እንደዚህ አይነት እንትንነት ጎጠኝነት ምናምን እኔ ቤት አይሰራም። ባይዘው እኔ ቤት ሀቅ ነው። ወደዛ ትሰናበታላችሁ። ዛሬ በሚዩት ነው ያሸኘውክ። በሚቀጥለው ደግሞ ብሎክ አጠጣካለሁ። ኦኬ ማንም ሁን ማለት ነው። ምንም አልሰማም። ፌመስ ብትሆን ጋለመስ ብትሆን ቦታ መሰጥ ከሀቅ ጋር ነው የምንቆመው። ስለ ሀቅ ነው የምናወራው። ስለ ሰውኛ ነው። እናንተ ደግሞ ሴት ስለሆነች ምናምን ለሷ አደላሽ የምትሉ ሰዎች ሴት ሆነ ወንድ፣ እኔ ከሀቅ ጋር የምቆሙ የወንድ ልጅ እናት ነኝ። ኦኬ ስለ ሀቅ ነው። ነገ ወንድ ልጅም ሀቁ ይበላበታል። እኔ ዛሬ አይኔ እያየ የወንድ ልጅ ሀቅ ሲበላ ሴት ስለሆንኩ ለሴት አድልቼ ዝም ብል እኔ ሴት ልጅ ትከበር፣ ቅድሚያ ይሰጣት፣ ቅድሚያ ትናገር ነው እንጂ ያልኩት ሴት ስለሆነች የሰው ብር ትብላ አላልኩ። ሴት ስለሆነች የሰው ብር ታስበላ አላልኩ። አሁንም እኮ እነሱ ይለያዩ አይለያዩ እኮ ፈጣሪ ነው የሚያውቀው። ፕራንክ እየተደረግንም እኮ ይሆናል። በጣም ብዙ ባልና ሚስቶች ቦይፍሬንዶች እኮ ሚዲያ ላይ ወጥተው እኮ ህዝቡን አባልተው እኮ እኛ ከአንዱ ወገን ሆነን እኮ በመጨረሻ ታርቀው አይተናል እኮ። አሁን እኮ ስዊዘርላንድ እስኪወስዳት ቢሆንስ ድራማ እየተሰራብን ቢሆንስ በምንድን ነው የምናውቀው? ይምጣና እሱ ከፍያለው የሚል ከሆነ ደረሰኝ ያሳየን። ካለበለዛ ግን እኛ ሁሌም ለድሃ ድምፅ እንሆናለን። ሁሌም ለድሃ ድምፅ እንሆናለን። ይሄ ሰው የልጆች አባት ነው። ኢትዮጵያ ውስጥ ልጆቹን የሚያሳድገው በዚህ ስራው ነው። ስለዚህ ሀቁ ካልተከፈለው በሱ ሀቅ ሌላ ሰው እየከበረበት ነው።
ትንሿ እየሸጥሽ እያተረፍሽ ገንዘብሽን ኪስሽ እየከተትሽ ነው። እኔ ቦይፍሬንዴ እየከፈለልኝ ብዬ ነው ማስበው ነው። አንድ ሰው ይህንን እቃ አምጥቶ ሲሸጥ ዋናና ትርፍ አለው። አንቺ ግን ዋና የለሽም፣ ትርፍ ብቻ ነው ያለሽ። ዋናሽ ቦይፍሬንድሽ ከስዊዘርላንድ ለሱ እየከፈለ እንደሆነ ነው የምታስቢው። ኃላፊነት ቢሰማሽ ደረሰኝ ላክልኝ የከፈልክበትን ትያለሽ። ደረሰኝ ሳይልክልሽ እየተከፈለ ነው ብዬ ነው ያሰብኩት ያልሽው። ይሄ አንቺ ጥፋት ነው። የእሱ ጥፋት ደግሞ ዝም ብሎ ሳይከፈለው ሁለተኛ ትእዛዝ፣ ሶስተኛ ትእዛዝ ሲታዘዝ አመኔታ በሚል ስም በዚህ ዘመን ሰው ዝም ብሎ አመኔታ የሚባል ነገር አለ እንዴ? አመንኩ ብሎ ዝም ብሎ እያነሳ ይልካል 300 ምናምን ሺህ በእርግጥ 700 ምናምን ሺህ ስለተከፈለው አብዛኛው ስለተከፈለው አሁንም ይከፈለኛል በሚል ተስፋ ነው። ሀቀኛ ስለሆነ የገባለትን አልካለም። እያንዳንዱ ደረሰኝ አቅርቧል። እያንዳንዱ መረጃ አቅርቧል። 700 ምናምን ሺህ ተከፍሎታል። የቀረበት አሁን 380 ሺህ ነው ይሄ ሰው የቀረበት ሀቁ። ስለዚህ አንድ ኢትዮጵያ ውስጥ ልጆች ለሚያሳድግ አባት ደግሞ ነገር አቡዬ ይቅርታ ነገር ስለሚዞር እያየሁት ያለሁት ያ ነው። 410 ሺህ ነው የተከፈለኝ። እሺ ሶሪ 700 ትክክል። ከ700 ምናምን ሺህ 400 ምናምን ሺህ ተከፍሎት 300 ምናምን ሺህ ነው የቀረው። ስለዚህ የቀረበትን ይሄን ያህል ተከፍሎኛል ሙሉ አልተከፈለኝም የሚል ነበር። ከሀዲ ሌባ አጭበርባሪ ቢሆን ይሄን ያህል ተከፍሎኛል ብሎ ከኤቪደንስ ጋር ይሄን ያህል አልተከፈለኝም፣ አይ ይሄን ያህል ከፍለነዋል የምትሉ ከሆነ አንቺና ቦይፍሬንድሽ ደረሰኝ አቅርቡ፣ ለህዝቡ ደረሰኝ አቅርቡ። አለላንም አስገቢው። አንድ ቁጥር እየጻፈ ነው፣ አስገቢው። ፕራይቬት ነው አካውንቱ ዋርኒንግ ተሰጥቶታል እና በሌላ አካውንት መሰለኝ። ሀቅ ነው። ማንንም ሰርታችሁ ይሄ የጾታ ጉዳይ፣ የብሔር ጉዳይ፣ የሃይማኖት ጉዳይ፣ የምን ጉዳይ አይደለም። ይሄ የሀቅ ጉዳይ ነው። ሀቅን ደግሞ እያያችሁ የምትሸፍኑ ከሆነ ነገ እናንተ ሀቃችሁ ይበላባቸዋል። አደባባይ ላይ ሀቃችሁ፣ ፍርድ ቤት ቆማችሁ ሀቃችሁ ይበላባቸዋል። ለሀቅ የማትቆሙ ከሆነ አስመሳይ ከሆናችሁ የት አለ አለላ? አለላ አላገኘሁትም። ሞዴሬተሮች ካገኛችሁ ታስገቡት ፕሊስ። ወይ እኔ ነኝ የመጣበትን አካውንቲንግ ገርክ ለአንተ ወይ አካውንቱ ዋርኒንግ ስለሰጠው ገዝታ አያስገባውም። ሂዝ ፕራይቬት ስቲል ሶፊ ዋርኒንግ ላይ ነው። ሌላ አካውንት አተክ ነው። ሌላ አካውንት ካጣ ቁጥሩ ስጡኝና ቀጥታ ስፒከር አድርጌ ልደውልለት እና ጥያቄዎቹን ጠይቀው። ገረሽ ያጆ የቢዝነስ ቁጥር ነው እዚህ አደባባይ ላይ የምትሰጥበት። የእሱን ኦኬ፣ ፕራይቬሲ ኦኬ። እሺ ወይ ልላክልሽ? እንዴት ልላከው? ቴሌግራም ላይ ላክልሽ። ቴሌግራም ላይ ላክልኛ። አሁን ማስረጃዎቹን በላክበት ቴሌግራም ኢትስ ኦኬ። ቁጥሩ ላክልኝና ልደውልለት። ስፒከር አንዱ ጠይቋለሁኝ። እሱ ክፈል ብሎ አስገብቶለት ከሆነ መጀመሪያ እየሰራው ለቦይፍሬንድ ይሰጣለው ብላኝ ስለነበረ እኔ መሰለኝ ወደ ቦይፍሬንዷ አካውንት ያስገባች ነበር እንዲከፍልላት፣ ግን አላስገባችም። ከራሱ ከኪሱ እየከፈለልኝ መስሎኝ ነው። ላይክ እኔ ለምሰራው ቢዝነስ ቦይፍሬንዴ ከኪሱ እየከፈለልኝ መስሎኝ ነው። እየከፈልኩልሽ ነው ስላለኝ አንቺ ዝም ብለሽ ስራሽን ስሪ፣ እነሱ ይላኩልሽ፣ እቃውን ለሚልኩት እኔ እከፍላለሁ። እቺ ሰው ዋና የላትም፣ ትርፍ ብቻ ነው ያላት። በነፃ እቃ ይመጣላታል ከኢትዮጵያ እየሸጠች ሙሉ ትርፉ የሷ ነው። ዋና እልክለታለሁ እኮ አለኝ እኮ ደረሰ አይደል? ለአለላ ነው አይላክሽው፣ ለአለላ ነው አይደል? ይኸው ልናስገባው ነው። ለአለላም ሌላ ሰዎችም የላክሽው ምን እያልሽ ነው? ይሄ ደረሰኝ ለከሌ የሚከፈል እያልሽ ላኪልኝ እስኪ ማስረጃ። ዋትሳፕ ላይ ሀይ ብዬሻለሁ። ለከሌ የሚከፈል ሳይሆን ለእሱ የላኩት ወይ ከእሱ ዋትሳፕ ላይ እሱ ዋትሳፕ ላይ ለምሳሌ እንደዚህ ነው እነዚህ ለእንደዚህ እያለኝ ስለሆነ ለእነሱ ለማን እንደሚልከው ለማን እንደሚከፍለው እሱ እንትን እያለኝ አይደለም። ለማን እንደምሰጥ ራሱ አይናገርም። ልክ ያለው ሀቡ የእሱ ፊት እኮ አይታይም። የላክሽልኝ ፎቶ ላይ ሙሉ ፊቱ ጎኑ ነው የፂሙ ነው የሚታየው። ፊቱ የሚታይበትን ፎቶ ነበር የምፈልገው ውዴ። ፊቱ የሚታይበት ፎቶ የለሽ? እስኪ ከቪዲዮ ላይ ስክሪንሻት ማድረግ ከተቻለ። አይታይም። ቆይ
ልላክልሽ የራሱ ሙሉ ብር ስላለ እዛ ላይ ያለው እሷ ጋር ያለውን ለማስረጃ ያለው ቆይ የራሱ ሙሉ ልላክልሽ። ፊቱን ነው የምፈልገው ሙሉ ፊቱ እኮ ልላክልሽ። አለላ ጋር ደውልለት ቆይ Don't have enough credit to call this number. Please recharge your Hella account and try again. You do not have enough credit to call this number. ሁለቱም ሴም ካርዴ እንትን የለውም ካርድ የለውም። አንዴ ካርድ ልምና እኮ ለአለላ የላከችበትን ደረሰኞች ትግልና ከዛ አለላ ይገባና ደግሞ ለምን እንደተላከለት ይሄ ብር የታርገው ተብሎ እንደተላከለት ይነግረናል። አለላ ገብቶ ይሄ ብር ሲላክልክ ለማን ክፈል ለሀወሪ ከፍለኸዋል ወይ? ለሀዊረ ጥበብ ከፍለኸዋል ወይ? ይሄ ብር ደረሰኞቹን ትላክልኝ ትንሿ። ከዛ አለላ ይምጣና እየጻፈ ነው። ለምንድን ነው አካውንቱ እኮ ፕራይቬት ሆኖብን ነው ጋይስ። ዋርኒንግ ላይ ነው መሰለኝ ገዝታ ያስገባው። ሜት አለ ሞዴሬተሮች እባካቸው አስገቡት። አለላ ነኝ እያለ ነው ወይ አካውንት ቀይሮ ሌላ በሌላ አካውንት ከመጣ ቤት አለ። ሞዴሬተሮች ፕሊስ ካን ዩ ሄልፕ? ኖ ይሄ አይደለም። አላገኘነውማ። ከየት እናገኘው? ወይ አበባ ይላክልን። አለላ አበባ ላክልን። ስቲል ፕራይቬት ያውም የሚሞክረው ስቲል ፕራይቬት ነው እያለች ነው። ይሄ ነው እርገጤ ነኝ ነው ይሄ የሚለው እንደዚህ አረጌ ፎቶ አንተነህ አቡዬ እኔ አይደለሁም። ሰላም እኔ ማጃ ምልክቱ ነው። ታዲያ ወይ ላከው ሌላ አበባ ላክ ሲባል እንዴት ነው መላክ የምችለው? ምንድን ነው እንዴት ነው መላክ የምችለው? ትንሿ አይ አጥፍቼው ነበር እና ከስልክ ማለት ሙሉ አጥፍቼው አላገኛልኩ። አሁን አገኘው ስልክ። አይ ልካሽልኝ የደለትሽውስ ምንድን ነው ማሪ? ማክስ አለውና ቆይ ማክስ አለውና መለጌታችን ከአሳዳጊ ካላት ጋር ቆይ ልላክልሽ። እንዲሁም እሱም ማስረጃ ነዋል። አሳዳጊ አላት። እሺ አለላ ለመደወል ካርድ መሙላት አለብኝ። ቪዲዮ ወይንም ለአንዴ ካርድ እሺ። ከባሏ ከተጣላች በኋላ ለእርዳታ ተብሎ በውድ የተሸጠው የእሱ ልብስ ነው። የእሱ ልብሶች ናቸው። ባልሽ ስለከዳሽ ተብሎ አንቺን ሰፖርት ለማድረግ ላይ በላይ የተሸጡት ልብሶች ግማሹ መጽሐፍ ቅዱስ መዝገበ ጸሎት ሁሉም የሚያውቀው የኔ ነው። እያንተ አይ የእሷ እኔም ከልጁ ጋር ካቆምኩ ቆይቻለሁ ብዬሻለሁ። ደንበኝነት
በዛ በኋላ ያለው ኖርማሊ የዛ የሚመጣልኝ ከዛ የሚመጣልኝ ነው። የእሱ አጋጣሚ ምን አለ አንዳንድ ነገሮች ሊኖሩ ይችላሉ እንጂ የኔ ነው ልትል አይገባም። ከእጄ ላይ የደረሰ ነገር እኔ እኮ ልኮልሻል አይደለ? የላኩል ያስተያዩለን ሲሸጥ የነበሩትን ስክሪንሾቶች ይላክልን እና ሲሸጥ ላይ ብላ የነበረውን እና የእሱን ቃል እናስተያየዋለን። ከእኔ ደግሞ ያዘዘውን ይህን ያልኩ ያለው አለ ከኔ ጋር ቴሌግራም ደግሞ እሱን እልክልሻለሁ። ይኸውልሽ እኔ የመጀመሪያ እንደዛ ያለኝ እች ሴትዮ አሁን የላኩልሽ እያት እች ናት ያሳደገችኝ ብሎኝ ይሄ አየሽ እች ናት ያላት የኔ ዘመድ ያላት እናቱ ያላት እንዲህ አንድ አይነት ሰው ነው እንዴ? እዚህ ጋር ደግሞ ጸጉሩ ስለተቆረጠ ነው ሌላ ሰው የመሰለ ማስክ ያደረገው። ሊቢያ ላይ ያን ፎቶቸው እንግዲህ አንድ አይነት ናቸው። ይህ ከሊቢያ ከሚኒው ስዊዘርላንድ ገብቶ ከሊቢያ ስዊዘርላንድ ገብቶ ያሳደገችኝ ሊቢያ ነው መታ ያሳደገችው ነጮች ስዊዘርላንድ ሆ ያማ ውሸት አይደለም። ያማ ውሸት አይደለም። ሊቢያ እንደሆነ እኮ በቅርብ ነው ያወቅነው እኮ። በቅርብ ነው ያወቅሽው። ስለዚህ ያንን ፎቶ ያገኘሽው ይህ ፎቶ የተጋለጠበት ነው። አሁን በቅርብ የተጋለጠው ነው። ይሄ አሁን የላኩልሽ ከነምስቱ እና ይሄ እንደዚህ ነው። ይህንኛው ደግሞ እንደዚህ ነው የተላከልኝ ማለት ነው። ኤርፎን አድርጎም ሊቢያ ያለው ፎቶም ከተጋለጠ በኋላ ነው ያገኘው። ይሄማ ኤርፎን አድርጎማ ይሄ በቪዲዮ የምናወራው ማቀው አካሉ ነው ይሄ ማለት ነው። ቪዲዮ ላይ ስክሪንሾት ነው። ኦኬ ካርድ እምቢ አለኝ። ለምንድን ነው? ገና ኦሪዶ አፕሊኬሽን ሳይኒን አድርጌ ምናምን ነው ካርድ ኦንላይን መግዛት ምችለው። ኢሜይል እና ፓስፖርቱን ደግሞ ረስቸዋለሁ። እንዴት ነው የምናደርገው ታዲያ? ለላጋ ለመደወል አንተ ለምን አትደውልለትም? ቀጥታ እና ስፒከር አድርገህ ያላወራው እችላለሁ፣ ግን ቅድም ሚስጥረኞች ናቸው ይግባባሉ የሚል አጀንዳ ስለተወረወረ አሁንም ብደውል አሳማኝ ላይሆን ይችላል። እሺ ታዲያ ልጁ አይመጣም። ምን ያልገባኝም መጥቶ በሌላ አካውንት ቲክቶክ አካውንት አለ ስሙን ልኬልሻለሁ። ዘ አፕዴት ስፒድ የሚል ስም አሁን ልኬልሻለሁ። እንደዛ ከሆነ ይኸው እሺ ጥሩ። አሁን እሷ ለላለላ እያለ ይጻፍልሽ። አይ ሁሉም ይጽፋል። እንደዚህ አትበል። ሌላ ኮድ ሰጠዋለሁ። ቆይ እኔ ሰርች አድርጌ አሁን ሌላ ኮድን ስም ሰርች አድርጌ ፕሮፋይል ስክሪንሻት አድርገህ ብትልክልኝ ነበር የምታቀልልኝ። ለሞዴሬተሮች ሰጥቼ እዚህ ጋር ይተው እንዲያስገቡት አድርግ ልበለው። ቆይ እስኪ ፕሮፋይል ስክሪንሻት አድርገው ይላክልክ። እንደዚህ ማግኘት ከባድ ነው። ውስጥ ጽፎ ሌላ ዜጎች አካውንት ነው ይመጣል። ሀቡዬ ቅድም ነው ያገኘው። አንድ ዲስፒዩትድ የሚል አካውንት ነው ግን ፕራይቬት ነው። ፕራይቬት ሴቲንጉን ምንድነው ስሙ እንዲያስተካከል በቃ ዋርኒንግ ላይ ነው የሚለው። ሴቲንግ ማስተካከል አያውቅም ማለት ነው። መጀመሪያ አይደለም ሀቡዬ፣ መጀመሪያ የመጣበትን ቀይሮ አንድ ዲስፒዩትድ የሚል ከፍቶ መጣ። 4 ፋሎወር ያለው እኮ ሁለቱም አካውንት ፕራይቬት ሊሆን አይችልም። ለዛ ላስረዳው። ሴቲንግ ውስጥ ግባ፣ ፕራይቬሲ የሚለውን ልከውና ፕራይቬት የሚለውን አብራው። ወይ ደግሞ 4 ፎሎ ብቻ ስላለው ይሆናል ገስት ማስገባት። ግን በአንድ ፎሎም ገስት መግባት ይቻላል አይደል? ሴቲንጉ ነው ችግሩ። ታዲያ ምንድን ነው? እስኪ ሴቲንጉን ቼክ አድርገው ወንድሜ። ሴቲንግ ውስጥ ግባ፣ ፕራይቬሲ የሚለውን ንከውና ፕራይቬት የሚለው ከበራ እሱን አጥፋው እንጂ 4 ፎሎም ኢትስ ኦኬ።
እንደዚህ ያርግ እንጂ አግኝተነዋል። ሀቡዬ እሱ ልነግርሽ ነው። እሺ እሺ ማሪ እየከፈልኩን ያለበትን ታቅርብ። ቦይፍሬንዷ እየከፈልኩልሽ ነው አላት እንጂ ደረሰኝ አልሰጣትም። እሷም አልጠየቀችውም። ለምን ሀዊረ መጥቶ አልተከፈለኝም ብሎ ስላላላት። ስለዚህ እሷ ግን ገንዘብ ለሱ የሚከፈል ለአለላ እልክ ነበር ብላለች። ስለዚህ አለላ ገብቶ ይላክለት የነበረውን ገንዘብ ለሱ እንዲከፍል እሷ ትልክለት የነበረውን ገንዘብ የት እንደወሰደው እንጠይቀዋለን። አንድ ጥያቄ ለሱ አይደለም፣ አሁን ለሱ አይደለም ይልክለታል ያልኩሻለሁ። እኔ ግን ይኸውልሽ እየላከለት ለሐዋሪው የልኮለት እንደሆነ ነው። ግን እኔ እያንዳንዱ ደረሰ ልልክልሽ ነው አካውንት በዚህ አስገቢ የሚልብኝና ያለላ ላይ ስሙ አለ። ሌሎች ደግሞ ሌሎች አሉ። አሁን ለምሳሌ አለላ ያስገባሁት ብር ልላክልሽ አሁን እንዳለ ሴንድ ላደርግልሽ። እያንዳንዳቸው አካውንታቸው ውስጥ ገንዘብ አላማቸውን ሲጀመር የሚሰጠ የሚልክልኝ ነው። አካውንት ነንበራቸውን ከስማቸው ጋር ካመጣሽልኝ እኔቸውን ፈልጌ ማምጣት እችላለሁ። አለ ካለላ ላይም ስላለ ባለፈው ሚዲያ ላይ ስለተናገረ ከሁለታችን እጃ ላይ አለ ማለት ለነሳሪም ቀርቧል። መንገደኛውም አለ ለእነሱ አስገቢ ብሎ ቦይፍሬንድ